ሰላም ሰላም እንደምናችሁ ሳሮን ዲዛይነሮች ነን። ዛሬ የምናሳያችሁ በራሳችን ዲዛይን የተሰሩ ልብሶችን ያዘጋጀናቸውን ከብዙ ትንሾቹን ነው የምናሳያችሁ። እንደምታዩት ይህ ልብስ የተሰራው በቻይና ጨርቅና በፈትል ነው። ታችኛው ጋር እንደዚህ ተጠልፏል። ልብሱ እንደምታዩት አበባ ዲዛይኖች ናቸው የተጠለፉበት። ታች ላይ እንደምታዩት ወጣ ወጣ ያለ ስታይል አለው። ፓሪም በዚህኛው በኩል ፓሪ አለው። እንደምታዩት በጣም ነው የሚያምረው። በሌላ ከለርም መሰራት ይችላል። ከለሩም ሜቢ ካልተወደደ በሌላ ከለሮች መስራት እንችላለን። እንደዚህ አድርገን የሚያምር ልብሶች ማሰራት የምትፈልጉ ከሆነ እንሰራለን። ቀጣይ የማሳያችሁ ደግሞ በጎጃም አዘል የሚሰሩ የፎጣ ልብሶች ናቸው። ይሄ እንደምታዩት በልሙጥ ቢጫ ከለር፣ ያው የሚረብሽ ቢጫ ከለር አይደለም፣ በጣም ነው የሚያምረው። ሚኒ ኮት እና ሚኒ ጉርዶች ናቸው። በጣም ነው የሚያምረው። እንደዚህ አድርገን እናሰራዋለን፣ መስራት እንችላለን። ቀጣይ የምታዩት ደግሞ በኮት እና በሱሪ፣ አሁንም ይሄ የተሰራው በጎጃም ጨርቅ ነው። ኮቱ ጋር እንደዚህ ጥልፎች ማድረግ እንችላለን። እግሩ ጋር ምን ከፈለጋችሁ ታች ላይ ምናምን የሚያማምሩ ዲዛይኖችን እየጨማመረን መስራት እንችላለን። ዛሬ ግን ያዘጋጀውላችሁ እንደዚህ በጥልፍ የተሰራ በሲልቨር ጥልፍ የተሰራ ልብስ ነው። እንደምታዩት በጣም ነው የሚያምረው። ይህን የመሰለ ልብስ ልሙጥ ከለር በቢጫ እንደዚህ በኮትና በሱሪ በሚኒ እና በጉርድ እንዲሁ ደግሞ በፈትል እና በቻይና ጨርቆች መስራት እንችላለን። ከፈለጋችሁ ደግሞ ቀጣይ ይሄኛው እንደዚህ አይነት ጎጃም አዘል ፎጣዎችን በኮት ይሰራሉ፣ በጉርድ በቀሚሶች በምትፈልጉት ዲዛይን እየሰራን እናስረክባለን ማለት ነው። እናስደስታችኋለን እናንተን። ይሄኛው እንደምታዩት ይሄኛው አይነት ጨርቅ ታይፕ ነው፣ ልሙጥ ከለር ነው። በእንደዚህ አይነት ልብሶችም እንደዚህ አይነት ከለሮችም መስራት እንችላለን። እንግዲህ ቀጣይ ደግሞ ይሄኛው የተሰራበት ጨርቅ ማለት ነው። ይሄ ማለት በሌላ ከለር ይሄ የተሰራበት ፎጣ ማለት ነው። እና እንደዚህ አይነት ከለሮችም ዝም ያሉ ከለሮችም ከፈለጋችሁ በእንደዚህ አይነት ኮቶች፣ የሚያማምሩ ኮቶች፣ ጉርዶች፣ ሱሪዎች፣ ቀሚስም መሆን ይችላል። በሚያማምር ቀሚስ ከነ ኮቱ በፈለጋችሁት መንገድ መስራት እንችላለን። መጣችሁ ጎብኙን። አለንበት አድራሻ ጎንደር አውራሪስ ፈርስት ፍሎር ቁጥር 20 ወይም ደግሞ ሳሮን ዲዛይን ብላችሁ ብትመጡ የትም ማግኘት ትችላላችሁ። ማንም ብትጠይቁ የታወቀን ስለሆነ መጣችሁ ጎብኙን። እንደዚህ የሚያማምሩ ልብሶችን በራሳችን ዲዛይን እናንተም የምትጨምሩት አይዲያ ካለ ጨማምረን ሰርተን እናስረክባለን፣ እናስደስታለን። መጣችሁ ጎብኙን። እናመሰግናለን።